እስከዛሬ ድረስ ብዙ ታሪኮችን ሰምታችሁ ሊሆን ይችላል። የዛሬው ታሪክ ግን እጅግ በጣም ነው የሚያስገርመው። በ1984 ሮዛ የተባለችው ሴት በቤቷ ውስጥ መጽሐፍ እያነበበች ነበር። እናም በድንገት አይምሮዋ ውስጥ አንድ ድምጽ ትሰማለች። የሰማችውም ድምጽ እንደዚህ ነበር። በፍጹም እንዳደነግጪ፣ ሊያስደነግጥሽ ይችላል፣ ነገር ግን ይሄ ብቻ ነው ካንቺ ጋር ለመግባባት ያገኘሁት ቀላል መንገድ። እኔና ጓደኛዬ ከዚህ በፊት የህፃናት ሕክምና ውስጥ እንሰራ ነበር። እናም ላንቺ እርዳታ ማድረግ እንፈልጋለን ይላታል። ሮዛም እጅግ በጣም ትደናገጣለች። እንደዚህ አይነት ድምጽ ከዚህ በፊት ሰምታ ስለማታውቅ እጅግ በጣም ከባድ ጭንቀት ውስጥ ትገባለች። በጭንቀቷ ውስጥም እያለች ድምጹ እንደገና ይመጣል። እንዲህም ይላታል፣ የምትሰሚው ድምጽ ቅዠት አይደለም፣ በድጋሚ አንቺን ለመርዳት እንፈልጋለን ይላታል። ሮዛም እጅግ በጣም ግራ ትጋባለች። እንደምንም ያንን ምሽት ካሳለፈች በኋላ ወደ ሆስፒታል ትሄዳለች። ዶክተሩንም እባክህ እርዳኝ ትለዋለች። ዶክተሩም የተፈጠረውን ሲጠይቃት ሮዛም የተፈጠረባትን ነገር በሙሉ ለዶክተሩ ትነግረዋለች። ዶክተሩም ወደ ሳይካትሪስት ይልካታል። ሳይካትሪስቱም ከመረመራት በኋላ እጅግ በጣም ግራ ይገባዋል። ምክንያቱም የሚያስጨንቃት ነገር ምን እንደሆነ ማወቅ ስላልቻለ ከብዙ ምርመራ በኋላም የቅዠት በሽታ ነው በማለት መድኃኒት ይሰጣታል። ለ2 ሳምንታትም ያንን መድኃኒት ከዋጠች በኋላ ድምጹ ለተወሰነ ጊዜ ያህል ይጠፋል። ሮዛም ወደ ሳይካትሪስቱ በመሄድ የምሰማው ድምጽ ጠፍቷል በማለት ሳይካትሪስቱን ታመሰግነዋለች። በዚህም የተደሰተችው ሮዛ ከፍቅረኛዋ ጋር ወደ አንድ ደሴት ይሄዳሉ። በደሴቱም አሪፍ ጊዜ እያሳለፉ ነበር። ሮዛም የምትሰማው ድምጽ ስለለቀቃት እጅግ በጣም ደስተኛ ነበረች። ወደምተኛበት ክፍል በምገባ ጊዜ ግን ያ ድምጽ ተመልሶ ይመጣል። እንዲህም ይላታል፣ ጽድት ያሉ የዲኮር ስራዎችን ለሰርግ፣ ለልደት እንዲሁም ለተለያዩ ፕሮግራሞች የምትፈልጉ ከሆነ አንደኛ ምርጫችሁ ሊሆን የሚገባው ልዩስ ዲኮር ነው። የሰሯቸውም ስራዎች ይህንን ይመስላሉ። አካውንታቸውን ደግሞ ከታች ካፕሽን ላይ አስቀምጬላችኋለሁ። ጭንቅላትሽ ውስጥ ከባድ እጢ አለ፣ ይህንን እጢ ደግሞ በአፋጣኝ ማስወጣት አለብሽ በማለት የአንድ ሆስፒታል አድራሻ ይነግሯታል። ሮዛም በመደናገጥ ከቦታው በመነሳት ወደ ተነገራት ሆስፒታል ትሄዳለች። ሆስፒታል ውስጥም ከገባች በኋላ ምርመራ እንዲደረግላት ዶክተሩን ትለምነዋለች። ዶክተሩ ምርመራ ካረገላት በኋላ የቀዶ ጥገና እንደማያስፈልጋት ይነግራታል። እሷ ግን ዶክተሩን እጅግ በጣም ትለምነዋለች። ዶክተሩም ሐሳቧን ይቀበልና ቀዶ ጥገናውን ይጀምራል። በቀዶ ጥገና ውስጥም ጭንቅላቷ ላይ እጢ ያገኛሉ። እጢውንም በተሳካ ሁኔታ ያስወጡላታል። ሮዛም ሕክምናዋን ከጨረሰች በኋላ ወደ ቤቷ ትሄዳለች። ቤቷ ውስጥም ቁጭ ብላ እያለ ያ ድምጽ በድጋሚ ይመጣል። ስለረዳንሽ እጅግ በጣም ደስ ብሎናል ይላታል። ስለዚህ ታሪክ እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ ባይ